ስሜ Ogatoo Goobanaa እባላለሁ። ማንቸስተር ነው የምኖረው። ኢትዮጵያዊ ኦሮሞ ነኝ። ይህንን ቀን በጣም አመሰግናለሁ። ይህንን ኤምባሲ ዱሮ እዚህ ስንመጣ እየፈራ ራሱ በራፉ ላይ ማረፍ ራሱ ያስፈረናል። ዛሬ እዚህ ቀን ያበቃንን እግዚአብሔር እናመሰግናለን። አምባሲያችንም አሁን የተናገሩት ቃላቶች በጣም ደስ የሚሉና በጣም ተስፋ የሚሰጡ ናቸው። ግን አንድ ነገር ልጠይቃችሁ ፈልጋለሁ። ሁሉንም ኢትዮጵያ ኦሮሞ ኢትዮጵያዊ ነው ወይስ አይደለም? የአዲስ አበባ ዙሪያ ኦሮሞዎች ትምህርት ቤት ሳይኖራቸው በእነሱ መሬት የእነሱ መሬት ተወስዶ እየተሸጠ ፎቅ ተሰርቶ ሌላው ሲኖርበት እነሱ የሰው በረንዳ ሲያድሩ እነሱ እናንተን ያሳዝናሉ ወይስ አያሳዝኑ? አዎ፣ ይሄንን እያወቃችሁ የአዲስ አበባ ባለቤት ኦሮሞ አይደለም እኛ ነን የሚሉ አሉ። ኦሮሞዎች 5000 ወጣቶች ነው ለዚህ ትግል ያጡት። ለምንድን ነው? ሌላ ቦታ ከሌላው የተለየ ተጽዕኖ አልደረሰበትም። አዲስ አበባ ዙሪያ ያለው ኦሮሞ አይማርም፣ መኖሪያ የለውም። በዶዘር ቤታቸው እየተገለበጠ ህይወታቸውን ያጡ አማርኛ ብዙ አመት ቆይቻለሁ። ምናልባት ትክክለኛ አማርኛ ላልናገር እችላለሁ። አይዲያው ብቻ ይግባችሁ። ቤታቸው በዶዘር ግማሹ እየተገደለ ግማሹ ከአገር እየጠፋ 300,000 አባወራዎች ከዛ ዙሪያ ጠፍቷል። ይህ ሁሉ ኢትዮጵያዊ ነው። እንደናንተ ኢትዮጵያን ይወዳል፣ ኢትዮጵያዊ ነው። ግን እናንተ ለምን ያንን መልሳችሁ አታስቡም? ባለፈው እዛ የተሰራ የኮንዶሚኒየም ቤቶች ለነሱ ይሰጥ ሲባል ለነሱ አይሰጥም፣ ሌላ ለሀብት ላለው ይሰጥ ብላችሁ ሰላማዊ ሰልፍ ሁሉ ነገር ተደረገ። ያ ሁሉ የሚደረግበት አዳምጡን፣ ትክክል አይደለም ትላለህ። ትክክል ነው። አዳምጡን፣ መጥፎም ከተናገርኩኝ ጥሩም አዳምጡን። አዳም በሀሳቡን ባትስማሙ ብታዳምጡ በጣም ቆንጆ ነው። እሺ እናንተ ዝም ካላችሁ አሳጥረው። ስለዚህ ነው ያሳጥራለሁ። አንደኛ አሁንም ቢሆን ባህር ዳር የአማራ አይደለችም ብሎ የሚከራከር ሰው የለም። መቀሌ የትግራይ አይደለችም ብሎ የሚከራከር ሰው የለም። አዲስ አበባ የኦሮሞ አይደለችም የሚለው አይሰራም። አዲስ አበባ የኦሮሞ አገር ነው፣ የኦሮሞ አገር ነው። ባህር ዳርም ከተፈለገ የመጫ ወረዳ ነው።